አሰላም አለይኩም ሰላም ለእናንተ የውድ ቤተሰቦች። ዛሬ ይዤላችሁ የመጣሁት ቀለል ያለ ብዙም ጊዜ የማይፈጅ የፓንኬክ አሰራር ነው እና ልጆችን በጣም የሚወዱት የፓንኬክ አሰራር ነው። አንዳንድ ጊዜ ያው ሁሌም ባይሆን አንዳንዴ ብንጠቀመው ይወዱታል ልጆች። ላሳያችሁ ብዬ ነው እኔ የሰራሁትን። የሚያስፈልገን አስኳሉን ለብቻ እናደርጋለን፣ የሶስት እንቁላል ዘለላውን ደግሞ ለብቻ እናደርጋለን ማለት ነው። እና ትንሽ ግማሽ ማንካ ስኳር እናደርግበታለን። ግማሽ ማንካ ስኳር ዘለላውም ላይ አስኳሉም ላይ እናደርጋለን ማለት ነው። አስኳሉ ላይ ደግሞ ትንሽ 2 ማንካ ዱቄት አደርጋለሁኝ። 2 ማንካ ደግሞ ወተት አደርጋለሁኝ። ቫኒላ ትንሽ አደርግበታለሁኝ። ትንሽ ጨው አደርግበታለሁኝ እዛ ጋር ማለት ነው። ከዛ ይሄን አስኳሉ ጋር አቀላቅለዋለሁኝ በደንብ እና ያው ይሄኛው አሁን እንደዚህ በጣም ሶፍት የሚያደርገው የእንቁላሉ ዘለላ ነው ማለት ነው። የእንቁላሉን ዘለላውን ትንሽ ስኳር አድርገንበት የለ አሁን እንመታዋለን ማለት ነው። እንደምታዩት እንደዚህ በደንብ መታዋለሁኝ። ያው ትንሽ ሰዓት ይፈልጋል እና በደንብ ከለሩ እስከሚቀየርና በደንብ ወተት የመሰለ ነጭ እስከሚሆን ድረስ በደንብ እንመታዋለን ማለት ነው። እንደምታዩት ከመታነው በኋላ እንደዚህ በጣም ውፍር ይልልናል እና ፓንኬኩን በጣም ቆንጆ የሚያደርገው ይሄ ነው ማለት ነው። እና ይሄንን በደንብ ከመታነው በኋላ ቅድም አስኳሉን እና ይሄንን ቀስ እያደረግን እናቀላቅለዋለን። ከዚህ ትንሽ እንወስድና አስኳሉ ጋር እናቀላቅላለን። ትንሽ እየወሰድን በደንብ እናቀላቅለዋለን። ከታች ጀምረን ብድግ እያደረግን እያማሰልን ማለት ነው። ይሄ የነጩ እንትን በጣም እንደዚህ አየር ገብቶበት በጣም ውፍር ስላለ እንትን እንዳይልብን እንዳይበላሽብን ቀስ አድርገን እያስገባን እዚህ ጋር ቢጫው ጋር እናቀላቅለዋለን ማለት ነው። እንደምታዩት እንደዚህ እና እንደምታዩት በጣም ድርቅ ብሏል። ያው ድርቅ ስላችሁ በቃ እንዴት ነው ልክ የሳሙና አረፋ በደንብ እንትን ያለ የተመታ ነው የሚመስለው እና ከታች እንትን እያልን እንደዚህ ቀስ እያለን እናቀላቅለዋለን ማለት ነው። እንደዚህ በደንብ ካቀላቀልነው በኋላ ትንሽ እያደረግን ሁሉንም ከዛ እሳቱን ለስስ አድርገን ነው እንትን የምንለው የምንጋግረው። ትንሽ ውሃ ጠብ እናደርግበታለን መጥበሻችን ላይ ትንሽ ውሃ ጠብ አድርገን ከዛ ቅቤ እናደርግበታለን ማለት ነው። ልክ ትንሽ ውሃ ያኔ በጣም ሳይበዛ ልክ ርጭት ነገር ነው ያደረኩበት። ከዛ ቅቤውን ደግሞ እንደዚህ እናደርግበታለን እና እሳቱ ቅንስ አድርገን የመጨረሻ እንቀንሰዋለን ማለት ነው። ከዛ እንደዚህ አድርገን የምንፈልገውን ትንንሽም ከፈለግን ትንንሽ ማድረግ እንችላለን። እኔ 4 ቦታ አድርጌዋለሁ ማለት ነው። እና 4 ቦታ ካረኩት በኋላ ቀስ ብሎ እንዲበስል ግጥሙን እገጥመዋለሁ ማለት ነው። አሁን ከበሰለ በኋላ ትንሽ ይቆያል። 1-2 ደቂቃ ምናምን ከበሰለ በኋላ ደግሞ እንገለብጠዋለን ማለት ነው፣ እንደ ሁኔታው ማለት ነው። ከዛ ገልብጠን ትንሽ ከበሰለልን በኋላ ያው በቃ ደረሰ ማለት ነው። ስንገለብጠውም ቀስ ብለን ነው መገልበጥ ያለብን። አሁን በቃ ገልብጠነውም ትንሽ በሰለ አወጣሁት ማለት ነው። እንደዚህ የምንፈልገው ማረብ ከፈለግ ሲሮፕን ከፈለግ የፈለገውን አድርገን ለልጆቻችን መጠቀም እንችላለን ማለት ነው። ያው ይሄ በየቀኑ ሳይሆን አልፎ የምንጠቀመው ነው እና በጣም ቆንጆ ነው። ስለወደድኩት ለእናንተም ላካፍላችሁ ብዬ ነው። ሁላችሁንም አመሰግናለሁኝ። አላህ ያክብርልኝ ስለተከታተላችሁኝ።